እንዴት ናችሁ ቤተሰቦች? ዛሬ እንግዲህ አንድ ዲአይዋይ ፕሮጀክት ይዤላችሁ መጥቻለሁ። የኤሌክትሮኒክስ አንዳንድ ፕሮጀክቶችን ስሰራ የፒሲቢ ሆልደር የሚባል አለ። አገር ውስጥ ብፈልግ የለም። ፒሲቢን ሆልድ ለማድረግ ሶልደር ለማድረግ እንደዚህ አንዳንድ ዲቫይሶችን አስቀምጦ ሶልደር ለማድረግ ፋይናሊ ለምንድን ነው ራሴ የማልሰራው ብዬ ያው ዲሳይድ አደረኩኝ። እንደምታዩቸው እነዚህ ወፈር ያሉ ጣውላ ነበረ። በእንደዚህ አይነት ፕሮፋይል አዘጋጀሁትኝ። እንደምታዩት ይሄ ስሎት ነው፣ በመጋዝ አውጥቼ ነው። ይሄን እንደምታዩት ይሄ ከርቡን ሰራሁት። ይሄ ቀዳዳ ተሰራ ማለት ነው። አሁን ፊኒሽንግ ላይ ነኝ። ይሄኛው ሲምፕል ከምናለሽ ተራ የሆኑ የተወሰኑ ኤሌክትሪካል እቃዎች ያሉበት ፕሌት አገኘውና ይሄን ፕሮፋይል ሰራው ማለት ነው። እንደምታዩት በጣም የሚገርማችሁ ነገር ከምናለሽ ተራ ይሄ የአሮጌ ብር መቁጠሪያ ማሽን ነው። ውስጡ በጣም ብዙ ሞተሮች አሉ፣ ዲሲ ሞተሮች፣ ስቴፐር ሞተሮች አሉና ለሞተሩ ስል ሙሉ እንትኑን ገዛሁት ማለት ነው። እና ስፈታው በጣም ብዙ ነገሮች አገኘው። የሚገርማችሁ ነገር ማለት ነው ይሄ ባይ ዘ ዌይ የዲሽ እንትኑ ነው፣ ሳህኑ ነው። እና ተጣሞብኝ ከጥቅም ውጭ ብሎ ነበር። እና እቺ ፓርት እንደምታዩት እቺ ፓርት ከዛ የተፈታች ናት። ወደ ፊኒሺንግ ደርሻለሁ። ፔንት ከተደረገ በኋላ ምን እንደምትመስል እንግዲህ አብረን እናያለን ማለት ነው። እሺ ወዳጆች፣ ቀደም የቀባናቸው ደራርቀውልናል። አሁን አሴምብል ወደ ማድረግ እንሄዳለን ማለት ነው። እዚህ ላይ እንደምታዩት ሶልደር ማድረግ ይቻላል ማለት ነው። ኦኬ ሶልደሪንጉን እዚህ ላይ መስራት ይቻላል ማለት ነው። እንደምታዩት በጣም ፍሌክሲብል ነው። ሶ ሰክሰስፉል የሆነ ፕሮጀክት ነው ለማለት ይችላል። ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። ይህን ይመስላል።